ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ወደ ጣሊያን ስኮላርሺፕ ፕሮሰስ እያደረጋችሁ በራሳችሁ ዶክመንታችሁን ግን እንዴት ሌጋላይዝ ማድረግ እንዳለባችሁ ግራ ከገባችሁ በዚህ ቪዲዮ ስቴፕ ባይ ስቴፕ እያንዳንዱን ነገር ኢትዮጵያ ሆናችሁ በቺሚ አማካኝነት ኦንላይን እንዴት ዶክመንታችሁን ሌጋላይዝ እንደምታደርጉ ይዘንላችሁ መጥተናል። እስከ መጨረሻው ድረስ መከታተል አይርሱ። ላይክ፣ ሰብስክራይብ፣ ሼር ማድረግም አይርሱ። ሰው የኢታሊ ፕሮሰስ ላይ አፕላይ ካደረግንና የፕሪ ኢቫሉዌሽን ፖዚቲቭሊ አሰስ ተደርጎ ከምላሽ ካገኘን በኋላ ምንድነው የምናደርገው? ያው ትምህርታችንን ሌጋላይዝ ማድረግ ነው። ምክንያቱም ፕሪ ኢንሮልመንት ላይ ስለሚያስፈልገን ሌጋላይዝ የሆነ ዶክመንት ማለት ነው። በጣሊያን ሰው የምንጠቀመው ሁለት መንገድ ነው። አንደኛው ቪኤፍኤስ ነው። ሁለተኛው ደግሞ ሲሚያ ነው። ቪኤፍኤስን ጊዜ ካላችሁ ቀድማችሁ አክሴፕታንስ ካገኛችሁ ቪኤፍኤስን ሪኮመንድ አደርጋችኋለሁ። ምክንያቱም ብሩ ትንሽ ረከስ ስለሚል 7000 ብር ኦር 8000 ብር ነው። ሲሚያ ግን ያው ትንሽ ረፈድ አድርጋችሁ ፕሮሰሳችሁን ከጀመራችሁና አፖይንትመንት የቪዛ አፖይንትመንት ለማስያዝ ቶሎ ማስያዝ የምትፈልጉ ከሆነ ሲሚያን ሪኮመንድ አደርጋችኋለሁ። ሲሚያ ወደ 300 ፓውንድ አካባቢ ነው፣ ለቬሪፊኬሽንም ለኮምፓራቢሊቲም አንድ ላይ ማለት ነው። ስለዚህ ወደ አሞላሉ እንገባለን። መጀመሪያ ሲሚያ ብለን ሰርች እናደርጋለን። ከዛ መጀመሪያ ይመጣልን ዌብሳይት እነካዋለን ማለት ነው። ስለዚህ እዚህ ጋር እንደምታዩት ኦኬ፣ ይሄ የዌብሳይቱ ኢንተርፌስ ነው። እንደምታዩት ሁሉ ነገር አለላችሁ። ምንም የምትፈልጉት ነገር ዲፕሎም ከፈለጋችሁ፣ የእነሱን ሰርቲፊኬት ከፈለጋችሁ፣ ወይም ደግሞ ሌሎች የሚሰጧቸውን ሰርቪሶች ከፈለጋችሁ በዚህ መጠቀም ትችላላችሁ። መጀመሪያ ሬጂስተር እናደርጋለን ማለት ነው። እዚህ ጋር ከላይ እንደምታዩት ሬጂስተር ነው ወይም ደግሞ ሎጊን አለ። እስካሁን ድረስ አካውንት የሌላችሁ ሬጂስተር ነው የሚለውን ነክታችሁ ስማችሁን፣ የተለያዩ ነገር ይጠይቃችኋል። እሱን ሞልታችሁ መመዝገብ ነው። ብዙ የሚከብድ ነገር አይደለም። ስማችሁን፣ ሚድል ኔም ማለት የአባታችሁን ስም ነው። ላስት ኔም የአያታችሁን ስም ነው። ብዙ ጊዜ ኢሜል አድሬስ ትከቱና መመዝገብ ነው። ሌላ ነገር የለም። ኢሜል አድሬሱን ልካችሁ ስትመዘገቡ በኢሜላችሁ ሜሴጅ ይገባላችኋል። እሱን በጥንቃቄ በመሙላት መመዝገብ ነው። ከዛ ውጭ ግን ሬጂስተር ያደረጋችሁ ልጆች ከሆናችሁ ደግሞ ሎጊን ትላላችሁ። ሎጊን ብላችሁ እኔ ኦልሬዲ አካውንት ስላለኝ ነው፣ ስለዚህ ገባለሁ ማለት ነው። እኔ ኦልሬዲ አካውንት አለኝ እና ኦልሬዲ እኔ ከፍዬ ፕሮሰስ ማስደረግ ጀምሬያለሁ። ግን ፕሮሰሱን አሁን እናንተ እንደ አዲስ ለማድረግ ምንድን ነው የምታደርጉት? ገባላችሁ እዚህ ጋር መጀመሪያ ፐርቼዝ ሰርቪስ፣ ስለዚህ ሀገራችሁን ትመርጡለታላችሁ። ያው ኢትዮጵያ ነን፣ ስለዚህ ኢትዮጵያ ብለን እንጽፋለን። ኢትዮጵያ የምትለው እነካለን። ከዛ ሌቭል ኦፍ ኤዱኬሽን ሲስተም ላይ ይጠይቀናል። ኤዱኬሽን ሲስተማችን አፐር ሰከንደሪ ስኩል ኤዱኬሽን የሃይ ስኩላችሁን ነው። ሃየር ኤዱኬሽን ደግሞ ከሆነ ዲግሪ ጨርሳችሁ የዲግሪ ውጤት ያላችሁ ናችሁ ማለት ነው። ስለዚህ ለባችለርስ አፕላይ የምታደርጉ ከሆነ አፐር ሰከንደሪ ስኩል ኤዱኬሽን ማለትም የማትሪካችሁን ነው ማለት ነው አውተንቲኬት የምታስደርጉት። የማስተርስ ደግሞ የዲግሪ ውጤታችሁን አውተንቲኬት የምታስደርጉት ማለት ነው። አንዳንድ ጊዜ ግን ለማስተርስ ሁለቱንም ልትጠየቁ ትችላላችሁ፣ የአፐር ሰከንደሪ ስኩል ኤዱኬሽንም የሃየር ኤዱኬሽንም። እሱን እንግዲህ እንደየዩኒቨርሲቲው እንደየሪኳየርመንቱ ማጣራት የራሳችሁ ስራ ይሆናል ማለት ነው። ስለዚህ አሁን እኔ ለጊዜው በአፐር ሰከንደሪ ስኩል ኤዱኬሽን ሊድ፣ ስለዚህ እሱን ነካና ሰርች ማድረግ ነው ማለት ነው። ልክ እዚህ ጋር ሰርች ሳደርጉ ምንድነው የሚያሳያችሁ? ከእናንተ የሚጠበቅባችሁ ነው። ከኛ የሚጠበቅብን ኮምፓራቢሊቲ ኤንድ ቬሪፊኬሽን ነው ማለት ነው። አሁን ለምሳሌ ለሌላ ሀገር የኛ ኢትዮጵያ አፍሪካ ውስጥ ስላለ ነው እንጂ ኢሮፕ የሆኑ አግሪመንት ያላቸው ሀገሮች አሉ። የነዛ ሀገር ውስጥ ደግሞ ነዋሪ ብትሆኑ እዚህ ጋር ኮምፓራቢሊቲ ኤንድ ቬሪፊኬሽን ላያስፈልጋችሁ ይችላል። ማለትም የሆነ ሌላ አለ ብቻ እሱ ነው የሚፈልገውና ብሩም ለእነሱ ይቀንሳል። ለእኛ ሲሆን ነው እንደዚህ ውድ የሚሆነው ማለት ነው። ምክንያቱም ሁለት ሰርቪስ ነው፣ ኮምፓራቢሊቲ ኤንድ ቬሪፊኬሽን ነው የሚላክልን። ስለዚህ እዚህ ጋር ፐርቼዝ ሰርቪስ የሚለውን ትነኩታላችሁ። በቃ ከሙሉ ዶክመንት የሚጠይቃችሁን ነገር መጻፍ ነው። እዚጋ ፐርፐዝ ኦፍ ኢቫሉዌሽን፣ ሪኩዊዚት ኢኩቫለንሲ ፎር አዘር ፐርፐዝ፣ አክሰስ ቱ ፈርዘር ስተዲስ። ሞስት ላይክሊ ለትምህርት ነው የምንፈልገው። ስለዚህ አክሰስ ቱ ፈርዘር ስተዲስ እንነካዋለን። ከዛ በኋላ ኢታሊያን ሃየር ኤዱኬሽን ኦፍ ኢንተረስት። እዚህ ጋር እንግዲህ የምትፈልጉት ዩኒቨርሲቲ መንካት ትችላላችሁ፣ ግን ቀድማችሁ አክሴፕታንስ ያገኛችሁበት ካለ እሱን ብትነኩት ይመረጣል። ማንዳቶሪ ስለሆነ እዚህ ጋር ይቺ የምታዩት የቀይ የኮከብ አይነት ምልክቷ ማንዳቶሪ የሆኑ ሪኳየርመንቶች ናቸው። ስለዚህ እነሱን ማለፍ አትችሉም። ኔም ኦፍ ደ ፕሮግራም ግን እዚህ ጋር እንደምታዩት ይቺ ቀዩ ምልክት፣ እንደዚህ አይነት ቀዩ ምልክት የለችም እዚህ ጋር አይደለ። ኔም ኦፍ ደ ፕሮግራም የሚለው
ስለዚህ እዚህ ጋር ምንም ሳናደርግ ማለፍ እንችላለን። አር ዩ አፕላይንግ ፎር ቪዛ? ያው የስ ነው የምንለው፣ ቪዛ እንፈልጋለን። ኢንዲኬት ዘ ኢታሊያን ዲፕሎማቲክ ሚሽን ማለት ኢታሊያን ኤምባሲ ኢን አዲስ አበባ ነው የምንለው። ኢን አዲስ አበባ አዲስ አበባ ትሉታላችሁ ማለት ነው። ሶ ከዛ ወደ ቀጣዩ ደግሞ እንገባለን። ለምሳሌ ኦኬ ሶ ሴቭ ኤንድ ኔክስት ሴቭ ድራፍት ደን ኦኬ ታይናሪኬሽንስ ኦኬ እኛዋን ስላልሞላዋት ነው። ኦኬ ዝም ብዬ ፖሊቴክኒክ ዲመላ ነው ልበለው ለምሳሌ ለእናንተ ለማሳየት ያክል ነው። ኦኬ ሶ እዚህ ጋር ደግሞ ሶሪ ስላላሳያችሁ አክሰስ ቱ ፈርዘር ስተዲስ ካለን በኋላ እዚህ ጋር ለማስተር ሲሆን ለዲግሪውን የሚለውን መምረጥ አለብን። ላውሪያ ማለት ዲግሪ ነው። ላውሪያ ማጂስትራሊ ማለት ደግሞ ማስተርስ ነው። ስለዚህ ያው እኛ የምንፈልገው ለዲግሪ ነው። አፐር ሰከንደሪ ስኩልን ስለመረጥ ማለት ላውሪያ ብዬ አልፈዋለሁ ማለት ነው። ሶ ሴቭ ኤንድ ኔክስት ላለው ከዛ እዚህ ጋር ምንድነው የምናስቀምጠው ኳሊፊኬሽን ቱ ቢ አሰስድ ፕሊስ ኢንዲኬት ዘ ኔም ኦፍ ኳሊፊኬሽን አስ ኢንዲኬትድ ኦን ዘ ዲፕሎማ ኦር ዲግሪ። ስለዚህ እዚህ ጋር የምናደርገው ምንድን ነው አምሳሌ ለኢትዮጵያ ሲሆን ኢኤስኤስኤልሲኢ ማለትም ኢትዮጵያ ሰከንደሪ ስኩል ሊቪንግ ሰርቲፊኬት እዛው ማትሪካችሁ ላይ እንዳለው ተጠቀሙ። ለማንኛውም ኢኤስኤስኤልሲኢ አምሳሌ የኔ እንደዛ ስለሆነ ነው በ2015 የተፈተንኩት ፈተና ነው ስለሆነ ኢዝ ዩር ኔም አስ ሪፖርት ኦን ዩር ዲፕሎማ ኦር ዲፍረንት ፍሮም ዋን ዩ ፊልድ ኢን አፖን ሬጅስትሬሽን። የሚጠይቃችሁ ምንድን ነው ስማችሁ አምሳሌ ስማችሁን ከማትሪክ በኋላ አስቀይራችሁ ከነበረ የስ ትሉታላችሁ፣ ዲፍረንት ከሆነ የስ ትሉታላችሁ። ሰው እዚህ ጋር መጀመሪያ እዛው ማትሪካችሁ ላይ ያለውን ስም ትጽፋላችሁ ማለት ነው። ማትሪካችሁ ላይ ያለውን ስም ትጽፉታላችሁ። ሰው ማትሪክ ላይ ያለውን ስም ትጽፉትና መቀጠል ነው። ከዛ በኋላ እዚህ ጋር ኢዝ ዘ ካንትሪ ዌር ዩር ስኩል ኢንስቲትዩሽን ኢዝ ሎኬትድ ዲፍረንት ፍሮም ዘ ካንትሪ ዩ ኢንሰርትድ ኢን ዘ ፊልድ ካንትሪ ኦፍ ኤዱኬሽን ሲስተም። ሶ እዚህ ጋር ኖ ነው የምንለው ምክንያቱም ካንትሪያችንም ትምህርት ቤቱም አንድ አይነት ሲስተም ስለምንጠቀም ማለት ነው። ለምሳሌ ኢንተርናሽናል ስኩል ለተማሪዎች ግን ይሄኛው ለየት ይላሉ። ለምሳሌ በአሜሪካን ስታንዳርድ የተማራችሁበት ዩኒቨርሲቲ የተማራችሁበት ሃይ ስኩል ከሆነ እዚሁ አዲስ አበባ ውስጥ እናንተ እዚህ ጋር ምንድነው የምትሉት የስ ነው የምትሉት። ግን ሞስት ላይክሊ ኢትዮጵያ ውስጥ ማጆሪቲው ኢንተርናሽናል ስኩል አይደለም የተማርነው፣ የግልም ቢሆን የኢትዮጵያን ስታንዳርድ የተከተለ ስለሆነ ማጆሪቲዎቻችን ነው ብለን እናልፈዋለን። has your diploma been issued by a ministry authority and not by the school indicated above? ያ የስ ነው የምንለው ምክንያቱም ማትሪክ የሚወጣው በትምህርት ቤታችን ሳይሆን በሚኒስትሩ አይደለም። ሰው የስ ብለን እናልፈዋለን። ላንጉጅ ኦፍ ደ ስተዲ ፕሮግራም ይሄኛው ማንዳቶሪ ያለ ማለፍ ትችላላችሁ። ግራጁዌሽን እንዴትም ማለፍ ትችላላችሁ። ታይፕ ኦፍ ቬሪፊኬሽን አዋርድድ ሙሉ ሰርቲፊኬት ከተቀበላችሁ ፋይናል ዲፕሎማ አዋርድድ እንለዋለን። ካልሆነ ደግሞ ፕሮቪዥናል ዲፕሎም አዋርድድ እንለዋለን። ሶ እነዚህ ብለን ከዛ እዚህ ጋር ሴቭ ድራፍት ኤንድ ሴቭ ኔክስት እያለን እንሄዳለን። ሶ መንሄደው ምንድነው እዚህ ጋር ስንሄድ ለምሳሌ ይሄንን ስንጨርስ ነው አረንጓዴ ያበራው ማለት ነው። ሶ ሴቭ ኤንድ ኔክስት ስትሉት ራሱ እየመራችሁ እዚህ ጋር አፕሎድ ዩር ዶክመንትስ የሚለውን ጋር ይሄዳል። ሶ ሙሉ ዶክመንት አፕሎድ ታደርጋላችሁ። የምታደርጉት ምንድነው የማትሪካችሁን ዲፕሎማ የምትለው ፓርት ላይ የማትሪካችሁን አፕሎድ ታደርጋላችሁ። ከዛ ደግሞ ትራንስክሪፕት ይጠይቃችኋል። እዛ ላይ የሃይ ስኩል ትራንስክሪፕታችሁን አፕሎድ ታደርጋላችሁ። ትምህርት ቤታችሁን ይጠይቃችኋል። ትምህርት ቤታችሁን ስም ትጽፋላችሁ። ልክ እሱን ስትጨርሱ እዚህ ጋር አረንጓዴ ይበራል። አረንጓዴ ሲበራ ምንድነው ኮምፕሊት እየሆነ ማለት ነው። ስለዚህ ልክ ኮምፕሊት ከሆነ በኋላ መጨረሻ ፕሮሰስ የሚሆነው ፔመንት ጋር ስትደርሱ እኔ በተጠቀሙ መክራችሁ ምንድነው ክሬዲት ካርድ ውጭ ዘመድ ካላችሁ በዚህም የሚከፍል ሰው ካላችሁ ክሬዲት ካርድን ብትጠቀሙ ሞር ይመቻል። በዛው በባንክ መክፈል ትንሽ ጊዜ የሚወስዳል። ፕላስ ሪሲት ምናምንም ብሎ ሊያዘጋጁ ስለሚችሉ ክሬዲት ካርድ ቤስት ኦፕሽን ነው። እሱን ተጠቀሙት። ማስተር ካርድ፣ ቪዛ ካርድ፣ ኤኒ ታይፕ ኦፍ ካርድ ይሆናል። ሰው እሱን ብትጠቀሙት አሪፍ ነው። ፕላስ ደግሞ የመጨረሻ አማራጭ ለፔመንት ምንድነው ኤጀንሲዎችን ብታናገሩ ኖርማል ይሄ ትምህርት አፕላይ እናደርጋለን የሚሉ ኤጀንሲዎች አሉ አይደለ? እዛ ሄዳችሁ ክፈሉልን ብትሏቸው ያው ትንሽ ሬቱን ከፍ አድርገው ከኖርማሉ ክፍያ 1000 ኦር 2000 ኦር 3000 ብር ጨምረው አሴ ሰርቪስ ቻርጅ ሊጠይቋችሁ ይችላሉ። ስለዚህ በእነሱ መክፈል ትችላላችሁ። ማለትም
ሰው አብሯችሁ ባይኖርም ያን ያክል መጨነቅ አይጠበቅባችሁም ለማለት ነው። ሰው ልክ እሱን ከጨረሳችሁ በኋላ የሪኩዌስት ያደረጋችሁትን ጥያቄ እዚህ ጋር ማይ ሪኩዌስት የሚለውን ነክታችሁ ማየት ትችላላችሁ። ፕሮሰሳችሁ ምን ላይ እንደደረሰ ማለት ነው። ስንት ጊዜ እንደሚቀረው፣ ምን ያክል መጠበቅ እንዳለባችሁ፣ ኦር ደግሞ ኮንታክት የሚያደርጓችሁ ከሆነ ራሳቸው በኢሜል ኮንታክት ያደርጓችኋል። ኦልሬዲ እዚህ ጋር ፕሮቫይድ ያደረግነው ኢሜል አለ አይደለ? በዛ መጥተው ኮንታክት ያደርጓችኋል ማለት ነው። ስለዚህ አሁን ሳሌ መሀል ላይ የምትፈልጉት እነሱ የሚፈልጉት ዶክመንት ካለ ያናግሯቸዋል። ሌላኛው ነገር ምንድን ነው ሳልናገር ማለፍ ያለብን ከይቅርታ ጋር እዚህ ጋር ሪኳየርድ ዶክመንት ውስጥ ሪኳየርድ ዶክመንት ውስጥ እንግባና እዚህ ጋር ነው በደንብ ማየት ያለባችሁ። ፕላስ ይህን እንዲሁም አይ ቲንክ መጀመሪያ ነበር ማሳየት ያለብኝ። ሪኳየርድ ዶክመንት ውስጥ ትገቡና ለምሳሌ ኢትዮጵያ ብዬ ልጻፍ ሰው ኢትዮጵያ ከዛ አፐር ሰከንደሪ ስኩል ኤዱኬሽን ብለን እንጽፋለን አይደለ? ሰው ሰርች ልክ ስናደርግ ሪኳየርመንት ላይክ የሚያስፈልገንን ነገር ብቻ ሳይሆን በዛውም ምን ልከውንም ነገር ይነግረናል። አሁን እዚህ ጋር አዲስ ህግ አውጥተዋል። አይ ቲንክ የዛሬ 2 ዓመት ወር 3 ዓመት ህጎችን ቀይረዋል። እሱም ህግ ምንድን ነው? ፕሊዝ ሪኩዌስት ቱ NEAEA ኦር EAES። አሁን ኦፊሻሊ EAES ነው የሚባለው ማለትም ኤዱኬሽን አሰስመንት ኤንድ ኤዱኬሽናል ሰርቪስ መሰለኝ። ኢት ኢዝ ፋውንድ አራውንድ 5 ኪሎ ከቅድስት ማርያም ቤተክርስቲያን ፊት ለፊት ያለው የትምህርት ምዘናና ፈተና ኤጀንሲ መሰለኝ 5 ኪሎ አካባቢ ናሉና እዛ ሄዳችሁም እንደምታደርጉት 2 አማራጭ አላችሁ። ኦንላይን በራሳችሁ እንዳትልኩት፣ ምክንያቱም ኦንላይን ያለው አማራጭ ገብቼ ሳየው ወደ ውጭ ሀገር ለመላክ ሳይሆን ለውጭ ጉዳይ ሚኒስቴር እና ለሄርካ የሚባል ዲፓርትመንት ብቻ ነው። ስለዚህ በራሳችሁ እንዳትሞሉት፣ ያ የተሳሳተ ነው። በአካል በመሄድ ከፈለጋችሁ በDHL ወደ ሲሚያ ማስላክ ትችላላችሁ። ከፈለጋችሁ ደግሞ እዛው አናግራችኋቸው በኢሜይልም ሊልኩላችሁ ይችላል። ይሄንን ለመላክ ይሄንን ሰርቪስ ለማግኘት $50 ነው የምትከፍሉት። $50 በዛው ቀን የባንክ ሬት ነው የምትከፍሉት፣ ክፈሉና ነው ይሏቸዋል። ስለዚህ አሁን ባለው ሬት 7900 አካባቢ ነው። እንግዲህ ሊጨምርም ዝቅም ሊል ይችላል እንደ ዶላር ትራንዛክሽን ሬት ማለት ነው። ሶ ይሄንን ትልኩላችኋላችሁ። ይሄንን መቼ መላክ ትችላላችሁ? አንደኛ እንደከፈላችሁ መላክ ትችላላችሁ ሂዳችሁ፣ ማለትም የሲሚያውን ከከፈላችሁ በኋላ ሳትከፍሉ ለሲሚያ ሳትከፍሉ ምንም ነገር እንዳታደርጉ። መጀመሪያ የሲሚያውን 300 ፓውንድ ከፍላችሁ ከዛ በኋላ ሄዳችሁ የትምህርት ምዘናና ፈተናዎች ኤጀንሲ ሄዳችሁ ይሄንን መላክ ትችላላችሁ። ከዛ ውጭ ደግሞ ጠብቃችሁም ደግሞ ራሱ ሲሚያ በሆነ ኮንታክት አድርጓችሁ መላክ ትችላላችሁ። ያ የእናንተ ምርጫ ይሆናል እና በዲኤችኤል የሚሆን በኢሜል ምስታስልኩ የኮምፓራቢሊቲ ኤንድ የቬሪፊኬሽን አይዲ አለ። ልክ ሲሚያ ላይ ስትከፍሉ አይዲ እዚ ማይ ሪኩዌስት ውስጥ ገብታችሁ ማግኘት ትችላላችሁ። ሶ ከላይ የምትጻፍ በደንብ የምትታይ አይዲ አለች፣ እሷ እንዳትረሱ። ከፈለጋችሁ ትራንዛክሽን ኦርደር ነምበር ስላለ እሱንም ማካተት ትችላላችሁ ማለት ነው። ሶ ይቺን ነገር እንዳትረሱ። ብዙ ሰው ለብቻው በተለይ አፕላይ ሲያደርግ ይህንን ነገር በምን መላክ እንዳለበት ስለማያውቅ ነው የነገርኳችሁ። ሰው የሲሚያ ሞላሊን ይመስላል። በጣም ቀላል ነገር ነው። በራሳችሁ አፕላይ ማድረግ ትችላላችሁ። ይህን ይመስላል። ቴንክ ዩ። አሁን ቪዲዮ እንደተመቻችሁ ተስፋ እናደርጋለን። የምትፈልጉትን ኢንፎርሜሽንም አንድ በአንድ እንደያዘላችሁ እንደሚጠቅማችሁ እርግጠኛ ነን። የምትጠይቁን ሀሳብ ካላችሁ ኮመንት ላይ አስቀምጡልን። በእንደዚህና በተመሳሳይ አይነት ቪዲዮዎች በሌላ ጊዜ እንገናኛለን። ይመቻችሁ።